ቅድሚያ ነው የወጣው እሱ ማለት ነው። ፎጣ አንድ ነበረ። ያ ፎጣ ይዞ ወጣና ጨረሰ ለራሱ። ከዛ ወንበሩ ላይ አስቀመጠ። ከዛ ፎጣውን ሲጠኝ ሲል ታኛ እሱ ኦሬዲ ታኝቷል። ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ነይና ውሰጂ እኔ ታኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ሲወጣ ወጥቼ ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው። ምንም ማቀው ነገር የለም። ለዛ አሁን እሺ ተረጋጊ خلاص ኦኬ። የተቦሰተብሽ ነገር አለ ያየሽው ማለት ነገር አለ ራሴ አይቻለው። እሺ የት አለ አንቺ ማለት ስክሪንሾት አደረግሽ? አርጋለው። ተማም የት ነው ያለሽው አንቺ? እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት ግን እሱ አልመጣም። ተማም ኦኬ። የተቦሰተው በራስሽ ቤጅ ነው እንጂ እሱ ራሱ አይደለም የቦሰተው። በራሴ ሲም ነው የፎሰተው በራሴ ስልክ ማለት ነው። ማለት በራስ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው። ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው። በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን ማውሰድ ፈልጋለሁ ብዬ ማለት ነው። ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስተው። ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ኖርኩት። ይሄ ቪዲዮ በድብቅ ያለ ማለት ነው። ተማም ኦኬ። ሌላ ጥያቄ ሐቢብቲ እሱ የላከልሽ ያስፈራራሽ እንዲ ዝም ከላልሽ እንዲ ቦሰተብሻል የላከልሽ አለ? ታሜ ልጅቷ ያሰረደችም ለምሳሌ አሁን እኛ እሷን ለመርዳት ሁላችንም ቁጭ ያለ ነው ማለት ነው። አሁን ለምሳሌ እኛ ከደረሰንበት መሲብ ትነግርና ለልጅቷ ለመርዳት ኦፕሽን ብንይዝ ነው እንጂ አሁን እሷን ጠይቀን እንደገና አሁን ለምሳሌ 7000 ሰዎች መጀመሪያም ተረድተዋል። ግን አሁን የደረሰንበት ቦታ አለ። ከደረሰንበት እሷን ለመርዳት ነው እንጂ አሁን ከልጅቷ እንደገና ቢያንተና ሳሚና ቤኪ ለምን ጠይቆ አይጨርስም? ለምን አንተ ምን ቤት ነው የተፖሰተባት? እሷ ናት ሴት ልጅ ናት የተፖሰተባት ሳይሆን አትግባ ያለቁ ቃላት ብዛት ያወራችሁ ነው። ታሜ አንድ ጊዜ ይቅርታ፣ አንተ ምን አገባ? አንተ ነው እንዴ የተፖሰተው? ማን ተናገር ያደረገው? ባልተቤቱ አለች አይደል? ባልተቤት ነው። አንተ አሁን ሙስና ተከፍለና ከወንድ ጎን ሆነ ይመጣል። ቤኪ እናንተ የምታስመስል ሴት ልጅ ናት። ያስጠላል። ፌር የሆነ ነገር ምንድን ነው የምታወራው?